ባቸው ጣቢያዎች በአብዛኛው በሚባል ሁኔታ በሰዓት ጀምረው በሰዓት ከፍተው መራጮችን ሲያስተናግዱ ቆይተዋል። አዲስ አበባ ላይ 9 የሚባሉ የምርጫ ጣቢያዎች ኃላፊነት የጎደላቸው በትላንትናው ዕለት ሁሉም መረጃ የተሰጣቸው ኢንስትራክሽን የተሰጣቸው አስፈጻሚዎች በቦታው ሳይገኙ ጣቢያው ሳይከፈት ቆይቷል። ያው ግን ምርጫ ቦርድ ከዚህ ቀደምም እንደተናገርኩት ዋናው ጥንካሬው ችግሮችን አይቶ ወዲያውኑ ፈጣን ምላሽ መስጠት ነው። ስለዚህ እንደውም በጣም የተሻሉ የሚባሉ በኃላፊነታቸውም በስራቸውም እነሱን ሲያሰለጥኗቸው የነበሩ አሰልጣኞች ይሄንን ጋፕ ለመሙላት ፈቃደኛ በመሆናቸው በመራጭ አስፈጻሚነት መዝግበን ቃል ኪዳን አስገብተን በእነዚህ ጣቢያዎች እንዲገኙ አድርገናል። በ9 ጣቢያዎች 27 አስፈጻሚዎች መድበናል። በአሁን ሰዓት በነዛ ዘግይተው በጀመሩት የምርጫ ጣቢያዎች ላይ ምንድነው ምርጫው ተጀምሯል ማለት ነው። ከአዲስ አበባ ሳልወጣ ካሉን የምርጫ ጣቢያዎች አንድ ቦታ የመራጮች መዝገብ ሊገኝ አንድ ጣቢያ አንድ የመራጮች መዝገብ ጠፍቷል። ይሄን አጣራለን ምን እንዳጋጠመ ማለት ነው። ይሄ ግን መራጮችን በጣም ብዙ ችግር ውስጥ ሊያስገባቸው ስለማይችል በአፋጣኝ መዝገብ ልከን አስፈጻሚ ልከን ካርዳቸውን አዲስ ምዝገባ ሳይሆን በዛ ጣቢያ የተመዘገቡ በቦታው ላይ በመስመር ላይ ያሉ ካርዳቸው ደግሞ የምርጫ የተመዘገቡበት ካርድ ከዛ ጣቢያ መወሰዱ የተረጋገጠ መራጮች እየተመዘገቡ የምርጫ ሂደታቸውን የሚቀጥሉበት ሁኔታ ኦሬዲ ተጀምሯል። ከዛ ውጪ በአንዳንድ ቦታዎች የቁሳቁስ እጥረት ገጥሞናል። የቁሳቁስ እጥረቱ የገጠመው እንደምታውቁት በጣም ከስራው ስፋት የተነሳ ከብዙ ድርጅቶች የሎጂስቲክስ ድርጅቶች በማሸግ ስራ የሚሰሩ ፓከርስ አምጥተን ኢንስትራክሽን እየሰጠን ለየትኛው በስንት የድምጽ መስጫ ወረቀት እንደሚላክ ማብራሪያ እየሰጠን በዛ መሰረት ነበር የታሸገው። በአጋጣሚ ሆኖ አታሚው ከሰጠነው ትዕዛዝ ውጪ እንደምታውቁት የአሁኑ የድምጽ መስጫ ወረቀት ልክ እንደ ቼክ በአንድ ላይ የተያያዘ ነው፣ ስታብ አለው ማለት ነው። እኛ የሰጠነው ትዕዛዝ 100ውን አንድ ላይ አጣብቆ እንዲያትመው ነው። በአጋጣሚ ሆኖ የተወሰኑ ቦታዎች በ50 አሽጎት ነበረ። ያንን ፓከሮቹ ባለማየታቸው ምክንያት የተወሰነ ጉድለት ተፈጽሟል። በጣም ጥሩ ነገር ምንድነው ሁሉም ጣቢያዎች ለአሁን የሚሰሩበት የድምጽ መስጫ ወረቀቶች አሏቸው። ይሄ ችግር የተወካዮች ምክር ቤት የድምጽ መስጫ ወረቀት ላይ የትም ቦታ ላይ አልተከሰተም። በክልል የድምጽ መስጫ ወረቀት ላይ የተከሰተ ችግር ነው። እንዳልኩት ሁሉም ላይ የሚንቀሳቀሱበትና የሚያስፈጽሙበት ወረቀቶች አሏቸው። ይሄ ችግር ትንሽ ከፋ ያለበት አሶሳ ላይ ነው እና የተወሰኑ ጣቢያዎች ከጃቸው የድምጽ መስጫ ወረቀት እንዳለቀባቸው ተረድተናል። ፓኪንግ አልቋል። በአየር ኃይላችንና በኢትዮጵያን አየር መንገድ ትብብር በአፋጣኝ እነዚህ የድምጽ መስጫ ወረቀቶች አሶሳ ላይ እንዲደርሱ እናደርጋለን። ጥሩነቱ ከተማው ላይ የሚገኝ የምርጫ ክልል ስለሆነ ወዲያውኑ ዲስትሪቢዩት አድርጎ የምርጫው ሂደት እንዲቀጥል ማድረግ ይቻላል። በዚህ አጋጣሚ መራጮቻችን ለሚያጋጥማቸው ኢንኮንቪኒየንስ ወይም ውጣ ውረድ ይቅርታ እንጠይቃለን ማለት ነው። ከዛ ውጪ ያው ታዛቢዎቻችን በየቦታው ታዛቢዎቻችን ስለ የኛ አይደሉም በርግጥ የሲቪል ሶሳይቲ ታዛቢዎች በየቦታው እየተንቀሳቀሱ እንደሆነ አረጋግጠናል።
አንድ ሁለት ቦታ ላይ የታዛቢዎችን ያለ መቀበል ሁኔታ በእኛ አስፈጻሚዎች ታይቶ ነበር። እሱንም ወዲያው ፈተናል። አስፈጻሚዎቻችን የሰጡ ምክንያት ባጁን በትክክል ካለማወቅ ወይም እንደዚህ ካለማድረግ ነው። ይሄንን ማለት አይችሉም። ህጋዊ መብታቸው ነው፣ የዜግነት መብታቸው ነው። ይሄንን አስረድተን ወዲያውኑ መፍትሄ ሰጥተናል እና በአገሩ በሙሉ በሚባል ደረጃ የሲቪል ማህበራት ታዛቢዎች ተሰራጭተው ነው የሚገኙት። ከዛ ውጪ ይቅርታ ያልተከፈተ ጣቢያ በሚለው ቅድም ሳልጠቅሰው ያላለፍኩት በደቡብ ኡባ ደብረ ፀሐይ የሚባል የምርጫ ክልላችን ላይ አንድ የብሉ ቦክስ ወይም ደግሞ ለአንድ የምርጫ ጣቢያ የሚያገለግለው ቁሳቁስ ተሰርቋል እና ያንን ፖሊስ እያጣራው ነው የሚገኘው። ያንን ቶሎ ምን ልናረግላቸው እንደምንችል አውቀን እርምጃ እንወስዳለን። እስካሁን የእርምጃ መውሰድ አልተቻለም፣ ግን በአፋጣኝ ልናደርገው የምንችለው ነገር ይመስለኛል። አንድ ጣቢያ ብቻ ስለሆነች እዛው ከደቡብ ሳንወጣ ብርብርና ጌዲቾ የሚባሉ ሁለት የምርጫ ክልሎች አሉ። የምክር ቤት የክልል ምክር ቤት ምርጫ ክልሎች ናቸው። የአንድ ላይ ሆነው ደግሞ የተወካዮች ምክር ቤትን መቀመጫ ይመርጣሉ እና የተወካዮች ምክር ቤት ሰነድን በተመለከተ ምንም ችግር የለውም። ከዚህ በፊትም ተናግሬው ይሆናል። የደቡብ ምንድነው ዲዛይን የኮንስቲትዩዌንሲዎቹ የምርጫ ክልሎቹ ዲዛይን ትንሽ ወሰብሰብ ያለ ስለሆነ ለብርብር መሄድ ያለባት ለጌዲቾ ወይም አዘርዋይስ የተፈጠረ ነገር አለ። እሱን እያጣራን ነው ያለነው። ግን ምርጫው በተለይ የተወካዮች ምክር ቤቱ ምርጫ የሚስተጓጎልበት ምክንያት የለም፣ እየቀጠለ ነው ያለው ማለት ነው። ከዛ ውጪ እዚችም እዛችም አንዳንድ ፎርሞች ወረቀቶች ያነሳቸው የምርጫ ጣቢያዎች አሉ። ግን ከስር ከስር ለማድረስ የሚያስፈልገውን ዝግጅት ያደረግን ስለሆነ ከዚህ ጊዜ ጀምሮ ያንን እናሟላለን ማለት ነው። ግን ሌላ በጣም ከኛ የቁሳቁስ ስርጭት ጋር ወይም ደግሞ ከኛ የምርጫ አስፈጻሚዎች አፈጻጸም ጋር ያልተገናኘ በጣም ጉልህ የሆነ ቦርዱን በጣም ያሳሰበው ችግር አለ። እሱም ችግር ምንድነው? እንደምታውቁት በየምርጫ ጣቢያው የፖለቲካ ፓርቲዎች ወኪሎቻቸውን አስቀምጠው ጉዳዩን የመታዘብ የማየት የሚያምኑበትን ነገር ደግሞ መጨረሻ ላይ የማረጋገጥ ችግር ካላቸው ያንን አስመዝግበው ወደፊትም ወደ ፍርድ ቤት የሚሄዱ ከሆነ ያንን አስመዝግበው ሰነዶቻቸውን ይዘው ክርክራቸውን መቀጠል የመቻል መሰረታዊ መብት አላቸው። በአብዛኞቹ የክልሎች ጥሩ ሁኔታ ላይ ነን ማለት እንችላለን። ሁለት ክልሎች ላይ ግን አክቹአሊ 3 ክልሎች ላይ ሁለቱ በጣም አሳሳቢ በሆነ ደረጃ፣ አንዱ ደግሞ መለስተኛ በሆነ ደረጃ በጣም ከፍተኛ ስጋት የሚፈጥር ሁኔታን ተመልክተናል። አንዱ በአማራ ክልል ነው፣ ሁለተኛው በደቡብ ክልል ነው። እነዚህ ሁለት ቦታዎች ላይ የፖለቲካ ፓርቲ ወኪሎች ወይም ደግሞ ኤጀንቶች ከቦታ ቦታ በፈለጉበት አግባብ መንቀሳቀስ እየቻሉ እንዳልሆነ፣ ድብደባ እየተፈጸመባቸው እንደሆነ፣ ባጅ እየተቀሙ እንደሆነ፣ ከዛም ደግሞ አልፎ ወደ ጣቢያ ሊጠጉ የማይችሉበት ሁኔታ እየተፈጠረ እንደሆነ በጣም ከቁጥር የበዛ በጣም ብዙ አቤቱታ ከሁሉም ፓርቲዎች ከገዢው ሲቀር ማለት ነው ተቀብለናል። ይሄንን እንዲያስተካክሉ እንዲፈቱ ለክልሉ አስተዳዳሪዎች ነግረናል። ይሄ ካልተፈታ ቶሎ ተስተካክሎ ፓርቲዎች እጩዎቻቸውን የእጩ ወኪሎችም በቦታው በጣቢያ እንዲገኙ ካልተደረገ በአጠቃላይ የሂደቱንም የውጤቱንም
ታማኒነት ችግር ላይ እንደሚጥለው ማወቅ አለባቸው። ስለዚህ ማስተካከያ በአፋጣኝ ማድረግ እንዳለባቸው የታችኛው የአስተዳደር ክፍል በተጨማሪም ደግሞ አንዳንድ ጊዜ የህግ አስፈጻሚዎች ይሄን አይነት ተግባር በፖለቲካ ፓርቲ ወኪሎች ላይ በእጩ ወኪሎች ላይ ከመፈጸም አሁኑኑ መታቀብ እንዳለባቸው ቦርዱ ማስገንዘብ ይፈልጋል። አሁኑኑ መታቀብ እንዳለባቸው ቦርዱ ማስገንዘብ ይፈልጋል። ምክንያቱም በዚህ መጠን የፓርቲዎቹንና የእጩዎችን ተሳትፎ በዚህ መጠን የሚገድብና የሚያስር የመታዘብ ሂደት የመሳተፍ ሂደት ካለ መጨረሻ ላይ ቦርዱ ውጤቱን ሲያይ ሂደቱን ሲገመግም እንደገና ሌላ ችግር ያገኛል። ምክንያቱም ጣቢያ ውስጥ የተፈጠረ ነገር ብቻ አይደለም ቦርዱ ውጤቱን ቫሊዴት ለማድረግ ወይም አረጋግጦ እከሌ አሸንፏል እከሌ አላሸነፈም ብሎ አናውንስ ለማድረግ ወይም ለማሳወቅ የሚያስችለው ከምርጫ ጣቢያዎች ውጪ የተደረጉ በተለይም ደግሞ በእጩዎች በወኪሎቻቸው የተደረጉ ህገወጥ ተግባራት በተለይም ደግሞ በስፋት የተደረጉ ህገወጥ ተግባራት በውጤቱ ላይ ትልቅ ተጽዕኖ ስለሚኖራቸው ውጤቱን በሚመረምርበትና በሚያጸድቅበት ጊዜ ይሄን ታሳቢ አድርጎ ስለሚሆን ይሄንኑ የመንግስት አካላት አውቀው ሰራተኞቻቸውን አስተዳዳሪዎቻቸውን ወደ ቤታቸው እንዲገቡ ዛሬ የሥራ ቀን አይደለም ሁሉም ሰው ወደ ቤት ነው መቀመጥ ያለበት ከህግ አስፈጻሚዎች ውጪ ከምርጫ ቦርድ ውጪ ከመሰረታዊ አገልግሎት ሰጪ ሰዎች ውጪ እደጅ የሚሰራ የሥራ ተግባር የሚያከናውን ማንም የለም። ለሎጂስቲክስ እገዛ በሚያስፈልግበት ጊዜ መገኘት አለበት። ግን ምርጫ ጣቢያ አካባቢ ተገኝተው ወይም የምርጫ ክልል ጽህፈት ቤት ተገኝተው ወይም ደግሞ ሌላ ቦታ ተገኝተው የእጩዎችን ወይም ደግሞ የወኪሎቻቸውን ተግባር የሚያሰናክሉበት ምንም ምክንያት የለም፣ ተቀባይነትም የለውም፣ ህገ ወጥም ነው። ይህንን ችግር በተወሰነም ደረጃ በአፋር አይተነዋል። ግን በአፋር ያየነው ሁኔታ ትንሽ መለስተኛ ደረጃ ነው ያለው ብለን እናምናለን። በእኛም አስፈጻሚዎች በኩል ይሄንን አይነት ተግባር የሚፈጽሙበት ሁኔታ ሊኖር ስለሚችል እሱን ለማስተካከል ባለን ኮንቲኒየስ ኮሚኒኬሽን በየጣቢያው በየምርጫ ክልሉ ይሄንኑ እያሳወቅን እንገኛለን ማለት ነው። በቀኑን በሙሉ የሚደርሱንን መረጃዎች እንዲሁ ለሚዲያ የምናሳውቅበት ይሆናል። እስካሁን ከነገርኳችሁ እስካሁን ባደረግነው ሂደት ዋናው አንኳሩ ነገር በጣም በፖዚቲቭ መታየት ያለበት ለህዝቡም ለኛም ትልቅ አቺቭመንት ነው የምንለው በአብዛኛው ጣቢያዎች ሁሉም በሚባል ደረጃ ቀደም ከጠቀስኳቸው አነስተኛ ቁጥር ያላቸው ከዛ ውጭ ያለው በሰዓት ከፍቶ ዜጎችን ማስተናገድ መቻሉ ከዛ በተጨማሪ ደግሞ በእነዚህ ጣቢያዎች በሙሉ ሰላማዊ ሁኔታ መረጋገጡ ዜጎች ደግሞ ምንም ወደ ኋላ ሳይሉ በብዙ ቁጥር እየወጡ እየመረጡ መሆናቸው ይሄ ዋናው ቁም ነገር ነው። ሁለተኛው ነገር ደግሞ ቀደም እንዳልኩት የቁሳቁስ እጥረቶች ያሉበት ሁኔታዎች አሉ። እንደ ችግር እንደ ሳንካ የምናየው ግን የማይፈታ ሳንካ አይደለም። ስለዚህ እሱን በአጭር ጊዜ ውስጥ እንደምናስተካክል አሁን እየተናገርኩኝ ነው። ምናልባት የሚቀጥለውን ብሪፊንግ በምንሰጥበት ጊዜ ብዙዎቹ ችግሮች ተፈተው የምንገናኝበት ሁኔታ ይኖራል ብዬ አስባለሁ። ከዛ ግን ሌላው ሶስተኛው ቁም ነገር ቀደም እንደገለጽኩት ከዚህ በኋላ የምርጫው ሂደት የድምጽ የመስጠት ሂደት እስከሚጠናቀቅበት ጊዜ ባለው ድረስ ታዛቢዎች የሲቪል ሶሳይቲ ታዛቢዎች እስካሁን ችግር የላቸውም። ሆኖም ግን በነጻነት እየተዘዋወሩ ማየት መታዘብ መብት አላቸው። እሱን ማስፈጸም አለብን። ሁሉም ለዚህ መተባበር ይኖርበታል። ከሁሉም በላይ ግን የፓርቲ ወኪሎች በየቦታው እየተገኙ ያላቸውን መብት እንዲጠቀሙ አስቻይ ሁኔታ መፈጠር አለበት። መንግስት ኃላፊነቱን መወጣት አለበት። በተለይም የአካባቢ መንግስታት ሎካል ጋቨርንመንት የክልል መንግስታት
ይሄንን ማስፈጸም አለባቸው። ቅድም እንዳልኩት ይሄ ችግር በከፍተኛ ሁኔታ የሚታይበት የአዲስ አበባ ክልልና የደቡብ ክልል በተወሰነ ደረጃ ደግሞ የሚታይበት የአፋር ክልል አሁኑኑ በስራቸው የሚተዳደሩትን ሰራተኞቻቸውን፣ አስተዳዳሪዎቻቸውን፣ ተወዳዳሪዎቻቸውን ጨምሮ ከዚህ የማሰናከል ተግባር እንዲታቀቡ እንዲያደርጉ በዚህ አጋጣሚ ቦርዱ ጥሪውን ያቀርባል። እነዚህ ናቸው ዋና ዋና ቁም ነገሮች አሁን ልነግራችሁ የምችለው ማለት ነው። መሰረተ ልማቶች ውስጥ አንዱ ሳር ቤትንና የጎተራን አደባባይ የሚያገናኘው ይህ መንገድ ነው። ይህ መንገድ ከለውጡ በኋላ የቻይና መንግስት ካደረገልን ዋና የድጋፍ አይነቶች ውስጥ በትልቅነቱ የሚገለጥ ነው። ይሄ መንገድ ትኩረት ተሰጥቶት እንዲሰራ ያስፈለገበት ዋናው ምክንያት እስከ ሳር ቤት ሻል ያለ መንገድ ሰርተናል። እስከ ጎተራ ሻል ያለ መንገድ ሰርተናል። ይሄ ቄራ አካባቢ ያለው ደግሞ በጣም የሚጨናነቅ አካባቢ ነው። ይሄንን ብናገናኝ ቀጥለን ከዚህ ሜክሲኮ ያለውን ብናገናኝ ሙሉ በሙሉ ከተማችን እያስዋብን የመሄድ ፍላጎታችንን ያሳካል። ከዚያም ባሻገር ይሄ መንገድ ብቻ አይቆም አይደለም። ከዚህ መንገድ ከካናል ወጥተን በዛኛው ጫፍ ስንደርስ ከዚህ ቀደም የጎተራ ሲሚንቶ ፋብሪካ የነበረበት አካባቢ በጣም ግዙፍ ፕሮጀክት ያለን ገና ድርድር ላይ ያለ አዲስ ቱሞሮ የሚባል በጣም ዘመናዊ ከተማ ይገነባልና ያን ከተማ ቦሌን ሳር ቤትንና ቄራን የሚያስተሳስር ፕሮጀክት ነው። ፍጥነቱ በጣም ደስ ይላል። በጣም ትልቅ ካናል ነው። እንግዲህ ይሄን ካናል ሳይኔ የምመኘው ምን አለ የከተማ ባቡሩን ስንሰራ ጨክነን እንዲያርገን በነበረ ብዬ አስባለሁ። ምክንያቱም ውስጥ ለውስጥ መኪና ይተላለፋል፣ ከላይም ይተላለፋል፣ በላይም የሚያልፍ ድልድይ አለ። ዘመናዊ ብቻ ሳይሆን የትራፊክ ፍሰቱን በጣም ያሳልጣል። እንደዚህ አይነት ፕሮጀክቶች እየተማርን ስንሄድ ከተማ ለመቀየር ያግዘናል እና ኳሊቲውም እንደምታዩት በጣም ጥሩ ነው። ከጀመርን ብዙ ጊዜ አይደለም፣ አመት ተኩል ቢሆን ቢበዛ ፈጥኗል መንገዱ። አሁን ከ2 ወር 3 ወር በኋላ ቤዚክ ሰርቪስ ይሰጣል። ግን ለመጠናቀቅ 6 ወር 7 ወር ይቀረዋል ሙሉ በሙሉ ተጠናቆ ስራ ለመጀመር። ከዛ ቀድሞ ግን ስራ እንዲጀምር ማድረግ ይቻላል። ለምሳሌ ይሄኛው መስመር ተገናኝቷል ሙሉ በሙሉ። ይሄንን በቅርቡ የሚቀሩትን ስራዎች አሟልተን ብናስጀምር እዚህ አካባቢ ያለውን ትራፊክ ፍሰት በእጅጉ ይቀንሳል። እንግዲህ ዛሬ ምርጫ ቀን ነው። እንመርጣለን፣ ችግኝ እንተክላለን፣ እንደዚሁ ነው ፕሮጀክት እናያለን እና ጀስት ምርጫ ስለሆነ ስራ መቆም የለበትም። ዛሬም ነገም ከነገ ወዲያም ስራ እየሰራን ዛፍ እየተከል ነው ምን ምርጫ ምን መርጠው እንጂ ሁሉን ነገር ርግፍ አድርገን መሆን የለበትም። ቀሪ ስራዎቻችንን ለማየት ለኛ ይመቸናል። ቀኑ ስራዎች እናያለን፣ እንተክላለን፣ ምርጫ እንከታተላለን። ሁሉም በሰላም ይጠናቀቃል። የኢትዮጵያ ሕዝብ ፍላጎትም ይከወናል። ሌሎችም በኢትዮጵያ ያላቸው ጥርጣሬ እና ክፉ መሻት በዚሁ መንገድ እየከሸፈ እየከሰረ ይሄዳል። ኢትዮጵያ ትቀጥላለች፣ ሕዝቦቿም ይበለጽጋሉ፣ ልማታችን ይቀጥላል፣ ሰላማችን ይቀጥላል። ዴሞክራሲም እንደ ችግኝ ዛሬ ይተከላል፣ ጊዜውን ጠብቆ እያበበ እየበቀለ ይሄዳል። የሚያጋጥሙን እዚህም እዚያም ድካሞች ካሉ እነሱንም ደግሞ ተመካክረን እየፈታን እየተጋገዝን እየተደመርን በሰላምና በፍቅር ሀገራችንን እናስቀጥላለን። ኢትዮጵያ የሁላችን ለሁላችን የተበቃናት፣ አዲስ አበባም እንደዚሁ የሁላችን መዲና መሆን ትችላለች። ሳንባላ በፍቅር ተጋግዘን በሐሳብ ተከራክረን ልማት ብናሳልጥ ለኛም ለአፍሪካም ጠቃሚ ነው፣ ሌሎችም ትምህርት ይሆናል የሚል ተስፋ አለኝ። በጣም ደስተኞች ነን። እንግዲህ በዚሁ እንቀጥላለን። እንግዲህ ያው በምስል ላይ እየተመለከተ እንደምንገኘው አቶ አገኘው ተሻገር እየተመለከትናቸው ነው። ወደ ምርጫው ጣቢያ ወደ ተመዘጉበት የምርጫ ጣቢያ እየሄዱ ነው ያሉት። የሚገርም ነው። እሳቸውም እንግዲህ ሰልፍ እየጠበቁ ነው የሚገኙት እንደማንኛውም መራጭ ማለት ነው። እንግዲህ ሁሉም ድምጽ እኩል መሆኑንም ትርጉም የሚሰጥ ይመስላል። ወረፋቸውን ጠብቀው እሳቸውም ምርጫቸውን ያከናውናሉ ማለት ነው። ፕሬዚዳንት ናኖ አማራ አገኘው ተሻገር ከኔ ላለቲ ጅሩ ጋይሳንስ ይሮማ ከነቲ ታኒ ደበሬ ሳኒ ገተኒ
kan isaan filannoodhaaf qophaatii kan isaan jiranii egaa Gondaritti jechuudha kan isaan haala kanaan qophaatii jiran filachuudhaaf kan isaan qophaatii jiran amma dabaree isaanii eeggataatii jiru dabareen isaanii akkuma isaan qaqqabeen egaa seenanii akkuma lammii kamitti iyyuu isaan seenanii too kan filatan ta'a jechuudha baay'ee namatti tola. እንግዲህ ሌሎችም የፖለቲካ ፓርቲዎችም መሪዎች ጧት ስትመለከት እንደነበረው ወረፋቸውን ጠብቀው ሲመርጡ ተመልክተናል። እንግዲህ ጎንደር ነው ያሉት እሳቸው በጎንደር ነው የምርጫቸውን ድምጽ የሚሰጡት ማለት ነው በዛው በተመዘገቡበት አካባቢ ማለት ነው። ሌሎችም የፖለቲካ ፓርቲዎች እንግዲህ ወረፋቸውን ጠብቀው ሲመርጡ ተመልክተናል። አብዛኞቹ ጧትም እየተከታተልናቸው ነበረ። በዚህ በዛሬው የምርጫ ቀን ላይ እንግዲህ ወደ 68 የሚዲያ ተቋማት ይሄን ምርጫ ቀጥታ ይዘግባሉ። ከዚህም ባሻገር እንግዲህ በመላው ምርጫው በሚከናወንባቸው አካባቢዎች ከ1400 በላይ ጋዜጠኞች ሪፖርተሮች ተሰማርተዋል። የውጭ ሚዲያዎችም የሀገር ውስጥ ሚዲያዎች ይህንን እየዘገቡት ነው የሚገኘው። አቶ አገኘው እንግዲህ ወደ ውስጥ ገብተዋል። እንደ የሚደረገውን ስነ ስርዓት እየከወኑ ነው የሚገኙት። የምርጫ መዝገብ እንግዲህ ያው ቀደም ተከተሉን ጠብቀው ነው የሚሄዱት። የምርጫ መዝገብ ላይ ተራ ደርሷቸው አሁን ገብተው ያው እየተመዘገቡ ነው። ስለዚህ ተመዝግበው ካርዳቸውን ወስደው gara filannootti kan isaan deeman jechuudha gara sagalee kennuutti ምርጫውን ያከናውናሉ kan isaan deemanii kanaaf egaa akkuma nama kamitittuu dabaree isaanii eeggatanii akka magaalaa Gondoritti guyyaa har'aa kana filannoodhaanatti egaa biqiltuuwwan 30 dhaabuudhaafis karoorfameetoo kan jiru akkuma namoonni kaanis kaardii filannoo isaanii fudhatanii dhaqanii erga filatanii booda deemanii tooy biqiltuu dhaabaa jiran egaa isaanis immoo taatee kana ni raawwatu jenneeti kan eegnu እንደ ጎንደር ከተማ እንግዲህ 30,000 ችግኝ ለመትከል ነው ዛሬ እቅድ የተደረገው የታቀደው። እነዚህ ነገሮች እንግዲህ ተዳምረው በአጠቃላይ በሀገሪቱ ላይ ባለው የአረንጓዴ ልማት ላይ በአካባቢ ጥበቃ ላይ የሚያሳድሩት መልካም ተጽዕኖ ይኖረዋል። እንግዲህ እስካሁንም የተደረጉ የተለያዩ በዚህ ዘርፍ የሚደረጉ ጥረቶች አሉ። እንግዲህ መጨረሻ ላይ እነዚህ ነገሮች ተደማምረው ሀገራችንን አረንጓዴ እናልብሳት በሚለው መርህ መሰረት አረንጓዴ ለማልበስ የራሱን ሚና ይኖረዋል። እንግዲህ ዘንድሮ በሚኖረው ስድስተኛው ሀገራዊ ምርጫ ላይ እንግዲህ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት በ637 የምርጫ ክልሎች ላይ እና ከ48000 በላይ በሆኑ የምርጫ ጣቢያዎች ላይ የፖለቲካ ፓርቲዎች ይፎካከራሉ። እጩዎቻቸውን አቅርበዋል። በግል የሚወዳደሩ የሚፎካከሩ አሉ። እነዚህ የፖለቲካ ፓርቲዎች እንግዲህ ዝግጅት አድርገው ጨርሰው ዛሬ ድምጽ እየሰጡ ነው የሚገኙት እና ምርጫው እንግዲህ እስከ ምሽት 12 ሰዓት ድረስ ይቀጥላል። በነገራችን ላይ ደብሌ አሁን 6 ሰዓት ተኩል ያህል ወስደናል። እንግዲህ ምርጫው ከተጀመረ ከዚህ በኋላ እንግዲህ 5 ሰዓት ተኩል ያህል ነው የሚቀረው። 12 ሰዓት ላይ ይዘጋል። እስከዛ በየቤታቸው ያሉ መራጮች እንግዲህ መምረጥ ይኖርባቸዋል። ያልመረጡት ድምጽ መስጠት ይኖርባቸዋል። ይሄ ጋዳወቶተ ኬኛ ጋማና መሬ በከቦታ ኡመታቲፍ ቴሶወን 547 አከሱማ ማና መሬ ናኖሌት ፊሞ ቴሶወን 1,108 ፊ አፍሪካን ቆፓን kanaaf lamaan kana kan filataman jechuudha mana maree bakka bu'oota uummataatiifis teessoowwan dhiyaataniif egaa ni filatamu akkasuma immoo mana maree naannoleetiifis immoo teessoowwan 1,800 arfan sanaaf egaa filannoon kan gaggeeffamu waan ta'eef yeroo kana egaa pirezidaantii naannoo Amaaraa obbo Aganyaw Tashaagar egaa sagalee isaanii iddoo sagaleen dhoksaadhaan itti kennamu deemuudhaan sagalee isaanii egaa kennaadha kan isaan jiran jechuudha. kanaaf egaa akkasumatti kaanis hordofnee kan isin biraan geenyu taa'ee egaa isinis nu daawwachaan waliin tura iddoowwan adda addaa galaalchitoota keenya jiranis immoo kallattii dhangalchaa isaanis waan taajjaban taateewwan addaas yoo jiraatan egaa televezyiinii faanaa daawwachuun isin miliqin isin jenna taateewwan addaas gama kanaan ni argattu waan ta'eef egaa hanga xumuraatti nu hordofaadha kan isin jennu. አዎ እንግዲህ ዘንድሮ በተለይ የምርጫ ቁሳቁሶችም ምርጫ የሚሰጥባቸው ቦታዎች የምስጢር ድምጽ መስጫ ቦታዎችም እነዚህም በተለየ መልኩ ነው የተዘጋጁት። እንግዲህ ቀደም ሲል የነበረው ሸራው የምናቀው ተቀይሮ ብሔራዊ ምርጫ ቦርድም ሲል እንደነበረው የፕላስቲክ የድምጽ መያዣ ድምጽ ማስቀመጫዎች ናቸው እንግዲህ የተቀመጡት። ሌሎች ቁሳቁሶችም እንግዲህ በተለየ መልኩ ተዘጋጅተዋል። በዚህ ምርጫ ላይ ሁሉም የህብረተሰብ ክፍል በነቂስ ወጥቶ የመረጠ ነው የሚገኘው። በዚህ በዛሬ ቀን እንግዲህ መስጠት ያለብንን ዋጋ ሰጥተን ምርጫችንን የሰላማዊ ፍጹም ዴሞክራሲያዊ እናደርጋለን ማለት ነው። አቶ አገኘው ተሻገር እንግዲህ ድምጽ በሚስጥር ሰጥተው ወጥተዋል። ከጋዜጠኞች ጋር ቆይታ የሚኖራቸው ይመስለኛል። ኤጋ ሰገሌ ሳኒ ከደን ሊባኔ ጅሩ ፕሬዝዳንቲን ሞቱማ ናannoo Amaaraa obbo Aganyaw Tashaagar kana booda immoo egaa miidiyaalee wajjin turmaata kan taasisan ta'a. hanga sanatti immoo egaa keessumayyuu koronaa waliinis wal qabatee filannoo kanarratti koronaarraas of eeggachaa
bifa filachuun danda'amuun egaa kan adeemsifamaatii jiru iddootti ta'an bakka hedduutti haalli ittiin of eeggachaatti jiranii jiru maaskii godhachuun ni jira akkasuma immoo saanitaayizaruunis jiru waan ta'eef saanitaayizarii fayyadamuudhaan akka ኮሮናዳፍ ስድስተኛው ሀገራዊ ምርጫ በኮቪድ ምክንያት ባለፈው አመት መካሄድ ሲገባው ተራዝሞ ነበር። በዚህ አመት ምርጫውን ለማካሄድ ዝግጅት ከጀመርንበት ጊዜ ጀምሮ በርካታ ተግባራት ተከናውነዋል። የዘንድሮ ምርጫ በጣም በርካታ ልዩ የሚያደርጉት ሁኔታዎች አሉ። በተለይ ከመራጮች ምዝገባ ጋር ተያይዞ በርከት ያለው ህዝብ የተመዘገበበትና ከ38 ሚሊዮን ህዝብ በላይ የሀገሪቱ ህዝብ የተመዘገበበትና በክልላችንም ከ7.4 ሚሊዮን በላይ ህዝብ የተመዘገበበት ነው በመራጮች ምዝገባ ተወስዶ ሲታይ። ሁለተኛው የፖለቲካ ፓርቲዎች ተሳትፎ ነው። አሁን የሚገኘው ከነሲ ወጥች ኮምቦልቻ ነው። ኮምቦልቻ ከደቡብ ወሎ ዞን መካከል አንድ ከተማ ነው። በዚህ ከተማ አካባቢዎችን በመንገዳችን ሁሉ እየቃኘን ነው ሄድነው። በዚህም መራጮቹ ተሰልፈው ከጠዋት ጀምሮ ድምጻቸውን ሲሰጡ ተመልክተናል። እስካሁን በተመለከትነው ምንም አይነት የጸጥታ ችግርና ምንም አይነት ችግር አልተመለከትንም። ነገር ግን አንዳንድ ቦታዎች ላይ የ20 ደቂቃ የ30 ደቂቃ መዘግየቶችን በጠዋቱም ቅኝታችን እየተዛዛሩ ተመልክተናል። ከዛ በተጨማሪ አቅመ ደካሞችን የመርዳት ነገርን ተመልክተናል። ለምሳሌ መንቀሳቀስ የማይችሉ አንዳንዶቹ የምርጫ ጣቢያዎች ከደረጃቸው ከፍ ያለ፣ አንዳንዶቹ እንዲሁ አይነት ሰው ሌላ ያገዛ የሚያስፈልጋቸው ናቸው። እነዚህን ማህበረሰቡም ታውቅ ያሉ የተወከሉ ሰዎች በእርዳታ ሲያግዟቸው ተመልክተናል። በአጠቃላይ መረጃዎችን ለመጥቀስ ያክል እንግዲህ ደቡብ ወሎ ዞን 21 የምርጫ ክልሎች አሉት። 1600 የምርጫ ጣቢያዎች አሉት። 1.2 ሚሊዮን መራጮች ደግሞ ተመዝግበው ድምጻቸውን እየሰጡ ይገኛሉ። በዚህም 12 የፖለቲካ ፓርቲዎች እየተሳተፉ ይገኛሉ። ከነዚህ መካከል 4ቱ የግል ናቸው። በዚህ እንግዲህ መራጮቹ እየመረጡ ባለበት እንዲሁ ተወዳዳሪዎችን በየአቅጣጫው ሲመርጡ ተመልክተናል። አሁን ኮምቦልቻ ከተማ በተገኘንበትም የተመለከትነው የከተማይቱ ከንቲባ ዶክተር ከማል መሐመድ ድምጻቸውን ከሰጡ በኋላ የአረንጓዴ አሻራ ሲያስቀምጡ በዚሁ በኮምቦልቻ ከተማ ተመልክተናል።